በቴዲ አፍሮ ዳስታል ሙዚቃ መንግስታችን ተነካ ያሉ አርቲስቶች ከቡራዮና ሰበታ ወደ ስቱዲዮ እየተመሙ መሆኑ ታውቋል። ገላ ገራምሶና ዮሳን ጌታሁን ለዳስታል የመልስ ምት ይሆናል ላሊቱን ገላም ሲናን በሚል ርዕስ አዲስ ነጠላ ዜማ ሲለቁ አመለሳት ሙጬ ደግሞ በጉዳዩ ላይ ምላሽ ሰጥታበታለች። በዝርዝር እንመለከታለን። የጥበብ ፍልሚያው በርትቷል። ባሳለፍነው ሐሙስ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበሙን መልቀቁን ተከትሎ የኦሮምኛ ሙዚቃ ድምጻዊያን ገላ ገራምሶና ዮሳን ጌታሁን ገራም ሲና በሚል ርዕስ በለቀቁት አዲስ ነጠላ ዜማ ለአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ቀጥተኛ ምላሽ ሰጥተዋል። በኦሮምኛና በአማርኛ ቋንቋ የተሰናደው ይህ ስራ በተለይም የቴዲ አፍሮን የአዞምባና ዲያስጣል ዜማዎች የሚሞግቱ ጠንከር ያሉ የግጥም ስንኞች አካቷል። የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማነውና ገዳይ በተጨማሪም በአንድ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ በሚል ስንኝ የቴዲ አፍሮን አልበም ተከትሎ በተቀሰቀሰው የታሪክ ክርክር ወደ ሌላ ምዕራፍ አሸጋግሮታል። ቴዲ አፍሮ በኢትዮሪካ አልበሙ ኢትዮጵያዊነትና ታሪክን በራሱ እይታ ሲዘፍን ገላና ዮሳን ደግሞ እኛ ያቀናናት ገና ታብባለች በማለት የራሳቸውን የታሪክ ትርክት በዜማ አንስተዋል። ድምጻውያኑ በግጥማቸው መጨረሻ ላይ እኛ ያቀናናት ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች በማለት ተረኝነታቸውን አውጀዋል። እነዚህ የኪነ ጥበብ ሰዎች በሀገራዊና ታሪካዊ ጉዳይ ላይ የሚያደርጉት የዜማ ፍልሚያ አንደኛው ቡድን መንግስትን ደጋፊው፣ ሌላኛው ደግሞ በተቃራኒው ቆሞ የሚያደርጉት የቃላት ውርውሮች የማህበራዊ ሚዲያውን ለሁለት ከፍሎታል። የቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃዎች ቅኔያዊ ሲሆን በአንጻሩ የኦሮምኛ አቀንቃኝ የሆኑት ሁለቱ ድምጻውያን ገላና ዮሳን ደግሞ ግጥሙን በቀጥተኛ ትርጉም በማቅረባቸው የማህበራዊ ሚዲያ ትችትም እየደረሰባቸው ይገኛል። የቴዲ አፍሮ ባለቤት አመለሳት ሙጬ ደግሞ ለነገላን አዲሱ ነጠላ ዜማ ምላሽ የሰጠች ሲሆን አጃኢብ በማለት ተሳልቃለች። ኢትዮሪካ ከተለቀቀ 48 ሰዓታት ተቆጠሩ። አድማጩ ደግሞ 50 ሚሊዮን ደረሰ። ይህ ለጠላቶች 50 ሚሊዮን መርዶ ነው። ዳስጥለው ሐዘን ይደርሱ ዘንድ ዳስጣሉ ብለናቸዋል ብላለች። የነ ሉተር ሰዎች ዘፈኑ እንዳይከናወን በአደባባይ ቆመው ሲረግሙ ነበር። ዳሩ ገና በ48 ሰዓታት ብቻ 50 ሚሊዮን ህዝብ ከኔ ቅድም እያለፈ በሰልፍ ሰማው። ይህ ህዝብ ሟርትና ቋጠሮ አላቆመው። ከጠላቶቻችን ሟርትና የጥላቻ ዘመቻ ይልቅ የንጉስ ጥበብ እጅጉን ይልቃል፣ ይደንቃል፣ ይረቃል። አጃቦ ጃን አንተ ዝፈን እኛ እናዳምጣለን፣ አንጎራግሩ እኛ እንሰማለን። አጀብ ነው ሟርተኞቹ ያላቆሙት ስኬት ይህ ነው። 50 ሚሊዮን ብለ መዝግበው ስትልም የቴዲ ጠላቶችን በነገር ሾተሎጋ አድርጋቸዋለች። የኦሮምኛ ቋንቋ አቀንቃኙ ገላ ገራምሶ በተወዳጁ ድምጻዊ ሃጫሉ ሁንዴሳ የቅርብ ጓደኛ ሲሆን የአሟሟቱን ሚስጥርም እንደሚያውቀው የውስጥ መረጃ አዋቂዎች ተናግረዋል። የኦሮምኛ ሙዚቃ አቀንቃኝና የትግሉ ድምጽ የሆነው ሃጫሉ ሁንዴሳ በድንገት መገደሉን ተከትሎ ኢትዮጵያ ለቀናት የሚያዘልቅ ትርጉም ውስጥ መግባቷ ይታወሳል። ነገር ግን ከግድያው ጥቂት ዓመታት በኋላም አሁንም ድረስ ምላሽ ያገኙና በብዙዎቹ ዘንድ የሚነሱ የሚስጥር ጥያቄዎች አሉ። ገላ ገራምሶና ሃጫሉ ሁንዴሳ በሙዚቃው መድረክ ላይ ብቻ ሳይሆን ከካሜራ ጀርባም የማይነጣጠሉ ወዳጆች ነበሩ። በኦሮሚያ ህዝብ የትግል ጉዞ ውስጥ በዜማዎቻቸው ስንቅ ሲሆን የነበሩ እነዚህ ሁለት ድምጻውያን በህይወት ዘመናቸው የነበራቸው ቅርርብ ለገላ ገራምሶ የውስጥ አዋቂነት ስም እንዲሰጠው አድርጎታል። የውስጥ መረጃ አዋቂዎች በተለያዩ ማህበራዊ መድረኮችና ከጉዳዩ ጋር ቅርበት አለን የሚሉ ወገኖች የሚያፈሰው መረጃ አንድ ቁልፍ ነጥብ ላይ ያተኩራል። ገላና ስለ ሃጫሉ አሟሟት ሚስጥሩን ያውቃል የሚል ገላና ገራምሶ እስካሁን ድረስ የደበቁት ሚስጥር አለ ብሎ በይፋ አልወጣም። ሆኖም ግን በቃለ መጠይቃቸው ላይ የሚያሳየው ጥልቅ ሐዘንና ለሃጫሉ እውነተኛ ፍትህ አልተሰጠም የሚለው አቋሙ ጉዳዩ ገና እንዳልተዘጋ ያሳያል። የውስጥ መረጃ አዋቂዎች እንደሚሉት ገላና የሚያውቀውን ነገር ሁሉ በዝርዝር ለመናገር ጊዜውን እየጠበቀ ነው እንጂ ሚስጥሩን ይዞት አይቀርም። ግድያው በህግ ሂደት ተቋጭቷል የሚለው የመንግስት አቋም እንዲህ አይነት ወሬዎችን እንደ ተራ አሉባልታ ይመለከታቸዋል። የሃጫሉ ሁንዴሳ ሚስጥር ከገላን ገራምሶ ጋር ምን ያህል ይቆራኛል? ገላን በእውነት የሚያውቀውና ያልተነገረ እውነት አለ ወይስ ይህ ወሬ የደጋፊዎችና የናፍቆትና የፍትህ ጥያቄ ውጤት ነው? እነዚህ ጥያቄዎች ዛሬም የብዙዎቹ አጀንዳ ናቸው። የታሪክ መጋረጃ ሲገለጥ እውነቱ መውጣቱ የማይቀር ቢሆንም እስከዚያው ግን የገላን ዝምታና የህዝቡ መጠራጠር እንደቀጠለ ነው።